በሕይወታችሁ የገጠማችሁን ማንኛውንም ፈተና የቀደመ የእግዚአብሔር ድምፅ በቤታችሁ ካለ ፈተናዎቻችሁ መግቢያ ብቻ ሳይሆን መውጫ በርም አላቸው ማለት ነው። ደግ ልብና መልካም ስብዕናን አንድ ላይ አጣምረው ከያዙ ጥቂት ሰዎች መካከል አንዱ ነው። በሁሉም ኢትዮጵያ ልብ ውስጥ ፍቅርና ተወዳጅነትን ያገኘው ማስተር አብነት ከበደ። እንደ ቀልድ ታዲያ ታመም ያለው ካለ ቀን ጀምሮ መላ ኢትዮጵያውያን በየሃይማኖታቸው ከህመሙ አገግሞ ወደሚወደው በጎ አድራጎት ስራው እንዲመለስ ዘወትር በጸሎት ፈጣሪን እየተማጸኑለት ይገኛሉ። በተለይ እጅጉን የሚወደውና የገዛ ወንድሙ ካሳ ከበደ ታዲያ የወንድሙን ህመም በተመለከተ በጥልቅ ሐዘን ውስጥ ሆኖ እንዲህ ሲል መልእክቱን አስተላልፏል። ወንድሜ ደሜ በየትንፋሼ ምን እንደማስብ ታውቃለህ? በፍጹም ጤና ተመልሰ እንደገና ቆመ ማየትና የምትወደውን ስራን በትጋት በጽናት ስትሰራ መመልከት የህይወቴ ታላቁ ተስፋ ነው። በፍቅርና በናፍቆት ነው የምጠብቅህ። በጣም እወዳለሁ። ቢሆንልኝ ከህይወቴ ዘመን ቀሪውን ሁሉ ያለ ስስት ላንተ ሰጥ ነበረ። ታስታውሳለህ? በውሹ ስፖርት የልምምድና የውድድር ሜዳ ላይ ያጋጠመውን ከባድ የልጅነት ዘመን ተግዳሮቶች ከዚህ ጋር ተያይዞ በመቀሌ፣ በሐዋሳ፣ በባህር ዳርና በአርባ ምንጭ በደረሱብህ ከባድ አደጋዎች ያሳለፍካቸው የጭንቀት ቀንና ሌሊቶች ፈጽሞ አይረሱም። የሞተር ሳይክል ትርኢት ለማሳየት ልምምድ ላይ ያለ በአንገት ላይ የነበረው ስካርፍ በፊት ጎማው ላይ ተጠቅልሎ በፍጥነት ላይ እያለ አሽቀንጥሮ ወርውሮ ከአስፓልት ላይ ሌሎች ያነሱ ጊዜ አበቃ አለቀ ብለን አልነበረምን? ሁለት ሰዎች የተቀመጡበት ሞተር ሳይክል በጀርባ ላይ ተነርቶ በአሽከርካሪው ስህተት ህይወትን በአደጋ ላይ የጣለውስ ጊዜ እንዴት ይረሳ? የልጅነት ዘመን የካንሰር ህመምስ፣ ኧረ ስንቱን ልጥቀስ። እነዚያ ቀናት ሁሉ በእግዚአብሔር ምሕረትና ጥበቃ አልፈው ዛሬ ላይ ደርሳል። እግዚአብሔር ይመስገን። ዛሬም በዚህ ፈተና ውስጥ ሆነ ለመልካምነት የሚከፈል ዋጋ ነው ብለ በአጽንኦት ስትናገር የመልካምነት ምንጭ በሆነው እግዚአብሔር ላይ ይበልጥ ልብ ያረፈ። አይዞ የልጅነት አምላክ እግዚአብሔር ዛሬም ታማኝ ነው። ይህንንም በድል እናልፈዋለን። ደግሞ የሀገሬ ህዝብ ካንተ ጋር አብሮ መቆሙን ስመለከት አንድ አባባል ትዝ አለኝ። መልካምነት ዘር ነው፣ ይበቅላል፣ ያድጋል፣ ያብባል፣ ያፈራል። ልክ ነህ ወንድም አለም። እጅግ አስደሳች የሆኑ ዜናዎችን እየሰማ እንዲሁም ደግሞ እየተመለከትን እንገኛለን። ማስተር አብነት መታመሙን ተከትሎ እንግዲህ የተለያየ ሃይማኖት እምነት ተከታዮች ጸሎት እያደረጉለት እንደሆነ ይታወቃል። ከሰሞኑንም እንግዲህ በኃላፊነት ላይ የሚገኙ የሃይማኖት መሪዎች እንግዲህ በቦታው እየተገኙ ማስተር አብነትን ጸሎት እያደረጉለት እንዲሁም ደግሞ እየጎበኙትና የሚያጽናና ምክር እየሰጡት እንደሆነ ይታወቃል። በትናንትናው ዕለትም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዚዳንት ጽህፈት ቤት ኃላፊ የሆኑት ኡስታዝ አቡበከር እንዲሁም ደግሞ ወንድም ካሊድ በቦታው ተገኝተው እንግዲህ ዱዓ አድርገውለት እንዲሁም ደግሞ የሚያጽናኑ ምክሮችን ሰጥተውት እንደነበረ የሚታወስ ነገር ነው። ከዛ በፊትም እንግዲህ ፕሮቴስታንት እምነት ተከታዮች በቦታው ተገኝተው ጸሎት እንዳደረጉለት የሚታወስ ነገር ነው። በዛሬው ዕለትም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ ፓትርያርክ ልዩ ጽህፈት ቤት ቅዱስ መልአከ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽ በቦታው ተገኝተው ጸሎት አድርገውለት እንዲሁም ደግሞ በአጽናኝ ቃላት ጎብኝተዋቸዋል። ማስተር አብነትም እንግዲህ በቦታው ተገኝተው ጸሎት ስላደረጉለት እንዲሁም ደግሞ ስላገኟቸውና ጸሎት ስላደረጉላቸው ጭምር የተሰማውን ደስታ ገልጿል። ማስተር አብነት አሁን በድጋሚ ፈጣሪ በምሕረቱ ይጎብኝ ማለት ፈልጋለሁኝ። መልካም ከቤተሰብ የተላለፈ መልእክት ነው። ወንድማችን ማስተር አብነት ከበደ በመላው ኢትዮጵያ በመስዋዕትነት የተሞላ የበጎ አድራጎት ስራዎችን እየሰራ የሚገኝ መልካም ቀናና ትሁት ወጣት ነው። በዚህን ወቅት ላይ በጤናው ላይ የተፈጠረውን ችግር በጋራ በመሸከም ላሳያችሁት ፍቅርና ላደረጋችሁለት ጸሎት እንደ ቤተሰብ ከልብ አድርገን እናመሰግናለን። በዚህ ጊዜ ለማስተር አብነት ከበደ ሕክምና ምንም አይነት የገንዘብ ድጋፍ እየተሰበሰበ እንዳልሆነ እንድታውቁ እያል አሁን እሱ የሚያስፈልገው ከደጋጎች የሚደረግለት ጸሎት ብቻ ነው። ይህን ሁኔታ ተጠቅመው አንዳንድ አካላት የተሳሳተ መረጃ በጽሑፍም ሆነ በተንቀሳቃሽ ምስል ለህዝብ ሊያደርሱ ስለሚችሉ የሚለቀቁ ሐሳቦችን በጥንቃቄ እንድትመለከቱ በአክብሮት እንጠይቃለን። ወንድማችን የተሻለ ሕክምና እንዲያገኝ የምንችለውን ሁሉ በትጋትና በጽናት በማድረግ ላይ እንገኛለን። ማንኛውም የተለየ ሁኔታ በሚኖርበት ጊዜ በግልጽና በቀጥታ ከቤተሰብ ይፋ የምናደርግ ይሆናል። በድጋሚ እና ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ
ማስተር አብነት መታመሙንና በሆስፒታል መግባቱን ተከትሎ በጣም በርካታ ሰዎች በተለይ ደግሞ ታዋቂ የሆኑ የሃይማኖት አባቶችና ሰዎች በአካል ጭምር ባለበት ቦታ በመሄድ እንግዲህ ለማስተር አብነት ጸሎትን እንዲሁም ደግሞ የተለያዩ ምክሮችን እያደረጉለት ይገኛሉ። ይሄ በጣም እንግዲህ ይበል የሚያሰኝና የሚያስደንቅ ነው። አሁንም ከዛሬም ጀምሮ እንግዲህ በጣም በርካታ ሰዎች እየሄዱ እንደሚጎበኙት ቃል እየገቡ ይገኛሉ ማለት ነው። ማስተር አብነትም እንግዲህ ባልጋ ላይ ከሆነ በኋላ እንደምታውቁት አንዳንዴ ከመን ባለፈ እንግዲህ ሰው አልጋ ላይ ሲሆን በራሱ ራሱን የቻለ ትልቅ ስትረስና ጭንቀት ሊኖረው ስለሚችል እንደዚህ ሰዎች እየሄዱ ሲጠይቁት አለን ከጎን ማለታቸው በራሱ ትልቅ እረፍትን የሚሰጥ ነው። ወንድሙም ፕሮፌት ካሳ ከበደ እንግዲህ እንደተናገረው እጅጉን የሚወደው ወንድሙን እግዚአብሔር ፈጣሪ አድኖለት እንደገና ወደ ቀድሞ ስራው እንደሚመለስ ብዙ ተስፋ ተሞልተው ቤተሰቦችም እየጠበቁት እንዳሉ ተናግሯል ማለት ነው። እኛም እንደ አንድ የክርስቲያን ሚዲያ ቻናል ይህ በበርካታ ኢትዮጵያውያን ዘንድ የተወደደና ለብዙ ኢትዮጵያውያን ደግሞ የእንባ መታበስ ምክንያት የሆነው የተወደደ ወንድማችን ማስተር አብነትን እግዚአብሔር ፈውሶትና ጨርሶ አድኖት እንግዲህ ዳግመኛ ወደ ቀድሞ ስራው ተመልሶ እንደምናይ ጸሎታችንም ነው ምኞታችንም ነው ማለት ነው። ይህንን ቪዲዮ የምትከታተሉ ሁላችሁ እንግዲህ ባላችሁበት ቦታ ሁሉ ለማስተር አብነት እንድትጸልዩለትና ወደ እግዚአብሔር ፊት እንድትቀርቡ ጥሪ እናቀርባለን ማለት ነው። ወደ ክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን በዛሬው ፕሮግራማችን እንግዲህ የማስተር አብነት ወንድም የሆነው ካሳ ከበደ ያስተላለፈውን በጽሁፍ ያስተላለፈው መልእክት ወደ እናንተ አጠር ባለ መልኩ ያቀረብንበት ፕሮግራም ይህንን ይመስል ነበረ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።